የብልሁ እረኛና የየዋህ ልዕልት ታሪክ። አንድ ትልቅ ንጉሥ ካሁን በኋላ መግዛት አልችልም፣ እናም ግትር ልዕልቱ እሱን ለማግባት አንድ ቅድመ ሁኔታ ታስቀምጣለች። አንድ ብልህ እረኛ የልዕልቲቱ ግትርነትን ይሟገታል። እረኛው የልዕልቷን ቅድመ ሁኔታ መፈጸም ይችላል ወይስ ከሱ በፊት እንደከሸፉ ሁሉ ይገደላል? እድል በልዑልና በድሃ አይደለም። ታሪካችንን እንጀምራለን። ከጥንት ጊዜያት ጀምሮ ከፍ ባሉ ተራሮችና ጥቅጥቅ ባሉ ደኖች በተከበበ ሩቅ መንግስት ውስጥ አንድ ጠቢብ ንጉሥ በመንግስቱ ይኖር ነበር። ይህ ንጉሥ ብቸኛ ሴት ልጅ ነበረችው። እጅግ በጣም ቆንጆ የሆነች ልዕልት፣ አይኖቿ በብርቱ ብልህነትና ብርቅ በሆነ አስተዋይነት ያበሩ ነበር። ይህች ልዕልት የሚያምር ፊት ብቻ አልነበራትም። በመንግስቱ ውስጥም እጅግ በጣም ብልህ የሆነችም ጠቢባን የሚሞግቷት ጠንካራ አእምሮ ነበራት። ዓመታት እያለፈ ሲሄድ ልዕልቷ የጋብቻ ዕድሜ ላይ ደረሰች እና ንጉሱ በትከሻው ላይ ያለው የኃላፊነት ሸክም እየከበደው መጣ። አንድ ፀሐያማ ጠዋት ንጉሱ ልዕልቷን ወደ ዙፋን አዳራሽ ጠራትና በምህረት ድምፅ፣ ልጄ፣ የዓይነ ብርሃን፣ የጋብቻ ዕድሜ ላይ ደርሰሻል። አንቺን ከሚመጥን ባል ጋር ደስተኛ ሆኖ ማየት እፈልጋለሁ። አንቺን ለማግባት የሚጓጉ ብዙ መሳፍንትና መኳንንት አሉ። ከመካከላቸው አንዱን ብትመርጪስ? አላት። ልዕልቷ ወደ አባቷ ተመለከተችና ውድ አባቴ፣ ለደስታዬ እንደምትጨነቅ አውቃለሁ። ነገር ግን መልሴን ከመስጠቴ በፊት ለ3 ቀናት እንዳስብበት ፍቀድልኝ አለችው። ንጉሱ ልዕልቷን ለማግባት የነበረው ከፍተኛ ፍላጎት የተነሳ ወዲያውኑ ተስማማ። ልዕልቷ ምን ማድረግ እንዳለባት ሳታውቅ ግራ ገብቷት ተቀመጠች። ከመሳፍንትና ከነገስታት መካከል ተራ ሰው አትፈልግም። ብልህና ጥበብ ከእርሷ ጋር የሚወዳደር ሰው ትፈልግ ነበረ። የተሰጠው ቀነ ገደብ ካለፈ በኋላ ንጉሱ ወደ ልዕልቷ መጥቶ ውሳኔዋን ጠየቃት። ልዕልቷ አባቴ፣ በብልህነት የሚበልጠኝን ሰው እንጂ ሌላን አላገባም። ስለዚህ የማላውቀውን እንቆቅልሽ የሚጠይቀኝ የህይወት አጋር ይሆናል። አስቸጋሪ እንቆቅልሽ ለመጠየቅ ያልቻለ ደግሞ ወዲያውኑ ይገደላል አለች። ንጉሱ ስለ ጉዳዩ ብዙ አሰበ። በመጨረሻ ጥያቄዋን ተቀበለ። በመንግስቱ ውስጥ ማንም ሰው ልዕልቷ የማታውቀውን እንቆቅልሽ የሚጠይቃት ባሏ እንደሚሆን፣ ነገር ግን አንድ ሰው እንቆቅልሽ ጠይቆ ልዕልቷ ካወቀችው ወዲያውኑ እንደሚገደል አወጀ። ስለዚህ መሳፍንትና ሚኒስትሮቹ ከየአቅጣጫቸው መጥተው ልዕልቷን እንቆቅልሽ ጠየቁ። ግን ሁሉንም እንቆቅልሾች መፍታት ቻለች። እናም እሷን ሊያገቡ የሞከሩ ሁሉ ተገደሉ። ከመንግስቱ አቅራቢያ ባለች መንደር ውስጥ አንዲት እናት ከልጇ እረኛ ጋር ትኖር ነበር። ይህ እረኛ ብልህ ነበር። እናም ስለ ልዕልቷና ስለ ጥያቄዋ ሰምቶ ነበር። የተመረጠ ሰው እርሱ እንዲሆንና ልዕልቷ የማታውቀውን እንቆቅልሽ ሊጠይቃት ፈለገ። ወደ እናቱ ሄዶ ወደ መንግስቱ ለመጓዝ ስንቅ እንድታዘጋጅለት ጠየቃት። እናቱ ለምን እንደሆነ ስትጠይቀው ልዕልቲቱን እንቆቅልሽ ጠይቆ ሊያገባ እንደፈለገ ነገራት። እናቱ በሐዘን ስሜት አብደሃል እንዴ? ታላላቅ ሰዎች ያልቻሏትን እንዴት ልትችላት ትችላለህ? ልጅ ሆይ ከእኔ ጋር ቆይና የዝችን ልዕልት ጉዳይ እርሳ አለችው። ልጁም ወደ እርሷ ተመለከተና አትጨነቂ እናቴ፣ ልዕልቲቱን አገባለሁ። ስንቁን ውሃውን ብቻ አምጪልኝ፣ እኔም አህያውን አዘጋጃለሁ
አላት። እናትየው ልጁን በጣም ትወድ ስለነበር ብዙ አዘነች። ነገር ግን ልጁ በንጉስ ከመገደል መንገድ ላይ ቢሞትም ትመርጣለች። ለልጇ ባዘጋጀችለት እንጀራ ውስጥ መርዝ ጨመረች። እናትየው ልጇን ብዙ ጊዜ ለማስቆም ሞክራ ነበር፣ ግን ለመሄድ ቆርጠ እንባዋ እየፈሰሰበት ምግቡንም ሰጠችው። ምንም እንኳ እንጀራውን ባይበላም እንኳ በተንኮሉ እንደማይሳካ እርግጠኛ ነበረች። እረኛው አህያውን ተቀልብሶ ቀስቱን ወሰደ። እናቱን ተሰናብቶ በጉዞ ቀጠለ። ልዕልቲቱን የሚጠይቅ እንቆቅልሽ እያሰበ ነበር። በመንገድ ላይ እጅግ በጣም ተራበ። ከዛፍ ስር ተቀመጠና እንጀራውን ሊበላ ሲል ነበር በድንገት አንድ የዱር ጥንቸል ታየው። ቀስቱን ወስዶ ወደ ጥንቸሉ አነጣጠረ። ነገር ግን አልመታም። ይልቁንም ሌላ ጥንቸል መታ። ያን ጊዜ ለራሱ አሁን የእንቆቅልሹ ክፍል አለኝ፣ ይኸውም ያየሁትን ወረወርኩ፣ ያላየሁትን ገደልኩ አለ። በኋላም ያገኛት ጥንቸል ነፍሰ ጡር እንደነበረች አወቀ። ሆዷን ከፍቶ ትናንሽ ጥንቸሎችን አውጥቶ በላቸው። እየበላ ሳለ አህያው እናቱ ያዘጋጀችለትን መርዝ የያዘውን እንጀራ በላ። ወዲያውም አህያው ሞተ። ያን ጊዜ እናቱ እሱ እንዳይሞትና በንጉሱ እንዳይገደል ሲል ምግብ ውስጥ መርዝ እንዳስቀመጠች አወቀ። ያን ጊዜም እግዚአብሔር ይቅር ይበልሽ እናቴ አላት። ከዚያ 3 ቁራዎች መጥተው የሞተውን አህያ መብላት ጀመሩና ወዲያውኑ ሞቱ። ያን ጊዜም እረኛው አሁን እንቆቅልሹ ተጠናቀቀ፣ እናቴ አህያውን ገደለች፣ አህያው ደግሞ 3ቱን ገደለ አለ። ጉዞውን ወደ መንግስት ቀጠለ። ፊቱ በደስታ ምልክቶች ተሞልቶ ነበር። በቅርቡ የሚያገባት ልዕልት እያለመ ነበር። በመጨረሻ መንግስቱ ደረሰ። በድካም ስለዛለ ወደ ማረፊያ ቤት ሄዶ ምግብና መጠጥን ጠየቀ። የማረፊያ ቤቱ ባለቤት ወጣት አንተ ለከተማው እንግዳ ትመስላለህ አለው። እረኛውም ነገ ንግስቱ ቤተ መንግስት ሄዶ ልዕልቷ የማታውቀውን እንቆቅልሽ እንደሚጠይቅና እንደሚያገባት ነገረው። ያ ሰው በፌት ሳቀበትና ፈጣሪ ማር ልጄ ብሎት እንዲያረፈበት ክፍል ሰጥቶት ሄደ። በማግስቱ እረኛው የማረፊያ ቤቱን ለቆ ወደ ቤተ መንግስቱ ሄደ። የማረፊያ ቤት ባለቤት ሊደርስበት ከሚችለው ነገር አስጠንቅቆት ተሰናበተው። እረኛው ቤተ መንግስቱ ሲደርስ ንጉስን ለማየት ጠየቀ። ነገር ግን ጠባቂዎች በድሃ መልክ ስለመጣ ለማኞች እንደማይቀበሉ ነገሩት። እረኛው ልዕልቷ መፈታት የማትችለውን እንቆቅልሽ ልጠይቃት እንደሚፈልግ ንጉሱን ማየት እንደሚፈልግ ነገራቸው። ወዲያውም ከጠባቂዎች አንዱ ወደ ንጉሱ ሄዶ ነገሩን ነገረው። ንጉሱ የእረኛውን ጥያቄ በጣም ተገረመ። ግን ጉዳዩ በመሳፍንትና በመኳንንት ብቻ የተወሰነ ስላልሆነ ጥያቄውን መቃወም አልቻለም። በመንግስቱ ውስጥ ሳለ ሁሉም ክፍት ነበር። ንጉስ ተቀበለው። ነገር ግን በምህረትና በእዝነት ስሜት እንዳይመጣ ለመነው። እረኛው ግን በጥያቄው ጸንቶ እንቆቅልሽ ለልዕልቷ አቀርባለሁ፣ እሷ ከፈታችው ግደለኝ፣ አልጸጸትም፣ የምኖረው ህይወት ዋጋ የለውምና፣ ልዕልቷ መልሱን ካላወቀች ግን አገባታለሁ አለው። ንጉሱ ለትንሽ ጊዜ አሰበና በመጨረሻ ተስማማ። ጠባቂዎቹም ልዕልቷን እንድትመጣ እንዲጠይቋት ላከ። ልዕልቷ የእረኛውን ጥያቄ ከቤት ሰራተኛዋ ስትሰማ ሳታየው በፊት እንኳ ሳቀችበትና ተሳለቀችበት። ምርጥ ልብሷን ለብሳ ሄደችና በንጉሱ ፊት ቆመች። እረኛው ሲያያት በውበቷ ተማረከ። ንጉሱም እረኛው እንቆቅልህን ለልዕልቷ አቅርብና
ዓለምን ተሰናበት አለው። እረኛው ልዕልቷን ሰላምታ ሰጠና ያየሁትን ወረወርኩ፣ ያላየሁትንም ገደልኩ። ከዚያ ያልተወለደና ያላደገውን ሕፃን በላው። እናቴ አህያ ገደለች፣ አህያው ደግሞ ሶስቱን ገደለ አላት። ለልዕልቷ ከዚህ በፊት ሰምታው የማታውቀው የዚህን እንቆቅልሽ አስቸጋሪነት ተገረመች። ብዙ አሰበች። በመጨረሻ ለራሷ ምንም ያህል ባስብ መልሱን አላውቅም፣ የእረኛ በጣም ብልህ ይመስላል፣ በሌላ ዘዴ ልሞግተው ሞክራለሁ አለች። ከአባቷ እንድታሰብ ለ3 ቀናት እንዲሰጣት ጠየቀች። ከዚያ እረኛው ቀነ ገደቡ እስከሚያልፍ ድረስ በቤተ መንግስቱ ክፍሎች በአንዱ እንዲቆይ ተጠየቀች። በመጀመሪያ ሌሊት ልዕልቷ እጅግ በጣም ቆንጆ የሆነውን አገልጋይዋን ወደ እረኛው ላከችና የእንቆቅልሹ ምስጢር እንዲነግራት ለማድረግ በንግግር እንድትጠምደው ጠየቃት። አገልጋይ ወደ እረኛው ክፍል ሄደችና በሚያምር ቃል ማነጋገር ጀመረች። እናም እሱንና ብልህነቱን አመሰገነች። እረኛው ግን አገልጋይቷ ምን ለማድረግ እንደፈለገች ተረዳ። ስለዚህ የንግግሯን ፍሰት እንድትቀጥል ፈቀደላት፣ ግን የእንቆቅልሹን ምስጢር አልገለጸላትም። በማግስቱ ጠዋት አገልጋይቱ ባዶ እጇን ወደ ልዕልቷ ተመለሰችና የሆነውን ነገረቻት። ልዕልቷ ይሄ እረኛ ቀላል ሰው አይደለም አለች። በሁለተኛ ቀን ልዕልቷ ሌላ አገልጋይ እንደገና እንድትሞክር ላከች። ነገር ግን ከመጀመሪያው አገልጋይ ጋር የሆነው ተደገመ። በሶስተኛም ልዕልቷ በራሷ ለመሄድ ወሰነችና ከእረኛው ጋር ለመሞከር ወሰነች። እረኛው በማለዳ ሚስጥሩን እገልጥልሻለሁ አላት። ነገር ግን ስትነቃ 3 ቀናት አልፎ ነበር። እረኛውም ልዕልቲቱን ሚስጥሬን የምገልጥበት ምንም ምክንያት የለም አላት። ያን ጊዜ ንጉሱ እሺ ልጄ፣ እረኛው አሸንፏል፣ ልታገቢው ይገባል አለ። ልዕልቷ የንጉሱን ቃል በመቃወም በቀላል እረኛ ለማግባት ዝግጁ አይደለሁም፣ 3 ነገሮችን መፈጸም ከቻለ ብቻ ነው፣ ካልቻለ ግን ወዲያውኑ ገለዋለሁ አለችው። እረኛውም እነዚያ ነገሮች ምንድናቸው ብሎ ጠየቃት። ልዕልቲቱ አንደኛ 100 የዱር ጥንቸሎችን ወደ ሜዳ ወስደህ ቀኑን ሙሉ ማሰማራት አለብህ። እናም ፀሐይ ስትጠልቅ አንድስ እንኳ ሳይጠፋብህ ወደ ቤተ መንግስት መመለስ አለብህ። ለ3 ቀናት ያህል ይህንን ማድረግ አለብህ። ከዚህ በኋላ ደግሞ 100 ዳቦዎች ባሉበት ክፍል ውስጥ ተዘግተህ በአንድ ቀን ውስጥ መብላት አለብህ። ሶስተኛ ነገር ደግሞ ትልቅ የስንዴና የገብስ ክምር በአንድ ሌሊት መለየት አለብህ አለችው። ልዕልቷም ዞር ብላ በመጨረሻም ሊታመን የማይቻል ታሪክ ይዘህ ወደ ቤተ መንግስት መምጣት አለብህ አለችው። ያን ጊዜ እረኛው ይሄ አይቻልም ልዕልቴ አለ። ግን ልዕልቷ በዚህ ጸናች። እረኛው ምንም በማይጠቅመው እንቆቅልሽ እያሰበ በሐዘን ከቤተ መንግስቱ ወጣ። በሐዘንና በጭንቀት ተቀምጦ ሳለ አንዲት ጠንቋይ አሮጊት ሴት ታየችውና ወጣት ምን ገጥሞ ነው አለችው። እረኛውም ተነፈሰና የሆነውን ሁሉ ነገራት። አሮጊቱ ሴትዮ የልዕልቲቱን ቅድመ ሁኔታ አሟልተሃልና ልታገባት ይገባል። ጥያቄዎቿን ለመፈጸም እረዳለሁ። ይህንን አስማታዊ ዋሽንት ወስደህ ከጥንቸሎቹ ጋር ወደ ሜዳ ውጣ። ልዕልቷ እንደጠየቀችህም እንዳያመልጡህ አትጨነቅ። ፀሐይ ስትጠልቅ በዚህ ዋሽንት ላይ መንፋት ብቻ ነው የሚጠበቅብህ። እናም የትም ቢሆን በፍጥነት ወደ አንተ ይመጣሉ አለችው። በማግስቱ ጧት እረኛው ከጥንቸሎቹ ጋር ወደ ሜዳ ሄደ። ፀሐይ ስትጠልቅ በዋሽንት ላይ ነፋ እና ወደ አሁኑ ሁሉም መጡና ተከትለው ወደ ቤተ መንግስት ሄዱ። ቤተ መንግስት የነበሩት ሁሉ እረኛው ሲመለስ ተገረሙና እንዴት አድርገው አሉት። እረኛው ግን ሚስጥሩን አልተናገረም።
በማግስቱ ንጉስ ከአገልጋዮቹ አንዱን ቢያንስ አንድ ጥንቸል ከእረኛው እንዲወስድ ላከ። አገልጋዩ ንጉስ መሆኑን እረኛው ወዲያውኑ በጣቱ ላይ ባለው ቀለበት አወቀው። ነገር ግን ምንም አልተናገረም። ተቀይሮ የመጣው ንጉስ ለዚች ጥንቸል ስንት ትፈልጋለህ ብሎ ጠየቀው። እረኛውም ገንዘብ ሆነ ወርቅ አልፈልግም፣ ነገር ግን ጫማውን አውልቀው እግሮችን ውሃ ካጠቡ በኋላ እንዲስሙኝ ይፈልጋለሁ አለው። ንጉሱ ይህንን ሲሰማ ከባድ ውርደት ተሰማው። ንጉስ እንዴት የእረኛን እግር ሳም ይሆናል እና ውሃ ያጥብ? ነገር ግን ልዕልቲቱ እረኛውን አለማግባቷን የተወሰነ ድካምና ውርደት ይገባዋል ብሎ አሰበና ለራሱ በማንኛውም ሁኔታ ይህንን ማድረጌን ማንም አያውቅም አለ። በእርግጥም የእረኛው ጫማ አውልቆ እግሮቹን ሳመ። ከዚያ ውሃ አጠበ። እረኛው በልቡ እየሳቀ ጥንቸሉን ለንጉሱ ሰጠው። ንጉሱ ይህንን እረኛ እንዳሸነፈ እያሰበ ወደ ቤተ መንግስቱ እየተመለሰ ሳለ እረኛው በዋሽንት ላይ ነፋ። ጥንቸሉ ከንጉሱ እጅ ፈልቅቆ ወደ እረኛው ሮጠ። ንጉስም በእረኛው ተሸንፎ ወደ ቤተ መንግስቱ ተመለሰና የሆነውን ለማመን አልነገረም። 3 ቀናት አለፉ። ከዛ በኋላ ንጉስ እረኛውን እሺ፣ የመጀመሪያውን ተልዕኮ አጠናቀሃል። አሁን በአንድ ቀን ውስጥ የምትበላው 100 ዳቦዎች ባሉበት ክፍል ውስጥ እናስገባሃለን አለው። እረኛው ምን ማድረግ እንዳለበት ሳያውቅ በሐዘንና በጭንቀት ወደ ክፍሉ ገባ። ጠንቋይዋ እንደገና ታየችና አትጨነቅ እረኛ፣ በዋሽንት ላይ መንፋት ብቻ ነው የሚጠበቅብህ። እናም ወፎች በሌሊት መጥተው ዳቦውን በሙሉ ይበሉታል አለችው። በሌሊት እረኛው በዋሽንት ላይ ነፋ። ብዙ ወፎችም ከመስኮት በኩል ገብተው ፍርፋሪውን እንኳ ሳይታው ዳቦውን በሙሉ በሉት። በማግስቱ ጧት ሁሉም ሰው እረኛው እንዴት ይህንን አደረገ ሳያውቁ ሁለተኛውን ተልዕኮ በመፈጸም ተገረሙ። ያን ጊዜ ንጉሱ እረኛውን ትልቅ የስንዴና የገብስ ክምር ባለበት ክፍል ውስጥ እንደሚያስገቡ ታዘዘ። በዚህ ጊዜ እረኛው እንደሚያሸንፈው በማሰብ በማግስቱ ጧት ይህን ሁሉ እህል በአንድ ሌሊት እንዴት እንደምትለይ እናያለን አለው። እረኛው ምን ማድረግ እንዳለበት እያሰበ ተቀመጠ። ያን ጊዜም ጠንቋይዋ እንደገና ከፊቱ ቁማ እረኛ አትዘን፣ አትጨነቅ፣ በዋሽንት ላይ ንፋና በእርጋታ ተኛ፣ ጉንዳኖች መጥተው የስንዴውን እህል ከገብሱ ይለዩታል አለችው። በእርግጥም እረኛው ጧት ሲነቃ በክፍሉ ውስጥ 2 ክምሮች አየ። በዚህም መንገድ እረኛው የመጨረሻውን ተልዕኮውን በተሳካ ሁኔታ አከናወነ። እረኛው ከንጉሱና ከልዕልቲቱ ጋር በትልቅ አዳራሽ በተገኘ ጊዜ ልዕልቷ የጠየቀውን ሁሉ አድርገሃል፣ ግን ታሪኩን ረስተሃል። ሊታመን የማይቻል ታሪክ ልትነግረን ይገባል አለችው። እረኛው ወደ ንጉሱ እየተመለከተ ብነግረው ማንም የማያምነው አንድ ታሪክ አለኝ አለው። ንጉሱ በእረኛው ላይ እንግዳ እይታየና ሊታመን የማይቻለውን ታሪክ ንገረን አለው። እረኛው ግን መጀመሪያ ታሪኩን በሹክሹክታ ለንጉሱ መናገር መርጦ ከዚያ ለተሰበሰበውም ሊነግር ፈለገ። ንጉሱ ተስማማና እረኛው ወደ እሱ ቀርቦ በሹክሹክታ ግርማዊነቶ እግሮችን ስመው በውሃ ማጠበውን ልዕልቷና ተሰብሳቢው ያምናሉ አለው። ንጉሱ የእረኛውን ቃል ሲሰማ ተናዶ ቆመና በከፍተኛ ድምፅ በእርግጥም ሊታመን የማይቻል ታሪክ ነው አለ። ልዕልቷ በመቃወም መጀመሪያ ታሪኩን መስማት እፈልጋለሁ አለች። ንጉሱ እውነት ሊታመን የማይቻል ታሪክ አለው እና ሁሉንም ቅድመ ሁኔታ አሟልቷል፣ ካላገባሽው ወዲያውኑ ገልሻለሁ አለ። ልዕልቷ ንጉስ በቃሉ ጸንቶ መቆሙ ስታይ እረኛውን ለማግባት ተስማማች። በልቧ ውስጥ እረኛው በብልሃት ከእርሷ ብቻ ሳይሆን ከንጉሱም ጭምር እንደበለጠ አወቀች።
በሰርጉ ቀን ንጉሥ ወደ ልዕልቷ መጥቶ እረኛው ብልህና ደግ ልብ ያለው ነው፣ ከእርሱ ጋር በደስታ ትኖሪያለሽ አላት። ልዕልቷም በክፍሉ ውስጥ የነበረውን ሁሉ አስወጥታ አባቴ ሊታመን የማይችለውን ታሪክ መንገድ አትፈልግም? እስኪ አሁን ድረስ ያሰብኩበትን ነው አላቸው። ንጉሱም ዙሪያውን ተመለከተና ወደ ልዕልቷ ቀርቦ ስለ እረኛው የሆነውንና እንዴት እግሩን እንደሳመ በሹክሹክታ ነገራት። ልዕልቷ ታሪኩን ከሰማች በኋላ ፈገግ አለችና በከፍተኛ ድምፅም ሳቀችና በእርግጥም ብልህ ሰው ነው አለች። እረኛው የሰርግ ልብሱን እያዘጋጀ ሳለ ጠንቋይዋ መታ እንኳን ደስ ያለህ አንተ ደግ ሰው ትገባዋለህ አለችው። ነገር ግን ዋሽንቱን መልስልኝ አለችው። እረኛው ዋሽንቱን መለሰ፣ አመሰገናት። እናም በአይነ ጥቅሻ ከፊቱ ጠፋች። እረኛው ለትንሽ ጊዜ አሰበና እናቴ ሳትገኝ አላገባም አለ። እናቱን ለማምጣት ንጉሥ ወታደሮችን የቅንጦት ጋር ይዞ እንዲሄዱ አዘዘ። ወታደሮቹ ወደ እርሷ ሲደርሱ ንጉሱን ለማገኘት ወደ ቤተ መንግስት እንድትመጣ ነገሯት። ፊቷ በሐዘን ተሞልቶ ነበር እና እንባዋ ይፈስ ነበር። ልጇ የልዕልቷን ቅድመ ሁኔታ ለመፈጸም ሲሞክር ሙቷል ብላ አሰበች። ቤተ መንግስት እንደደረሰች ልጇን አየችው። እርሱም የሆነውን ሁሉ ነገራት። እሷ መሬት ላይ ተንበርክካ ይቅር በላይ ልጄ፣ ነገር ግን በቤተ መንግስቱ በር ላይ ተሰቅለህ ማየት አልፈለግኩም ነበር አለችው። እረኛውን ማቀፈና ከዛሬ ጀምሮ እዚህ ቤተ መንግስት ውስጥ ከእኔ ጋር ትኖሪያለሽ አላት። በቤተ መንግስቱም ውስጥ ሁሉም በተገኙበት በዓል ተደረገ። ልዕልቷ ሁሉንም ችግሮች ካሳለፈ በኋላ እሷን ለማግባት የበቃውን ደግ እረኛ በማግባቷ ደስ አላቸው።